አንቺን ከመሰለኝ ሰይጣን ጋር መኖር በራሱ ለልጆቼ ብዬ ነው። ጭራሽ ነው ሰይጣን አልሆነም የታገስኩሽ ልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ቅቤ አልቋል። 5 ኪሎ ግዛ ብዬ ነበር። እሺ በርበሬ፣ ዘይት አጠቃላይ ታስይዝ አልቋል። እሺ ስላልሞላልኝ ነው ትላለህ እንዴ? ምንድነው ስላልሞላልኝ ነው አልኩሽ አይደል እንዴ? ሙሉ ግቢ መከራየው የቤት ኪራይ 50 ሺህ ብር ለመክፈል ስላልሞላልኝ ነው እንዴ? ይሄንን እንኳን ሳታሟላ ትዳር ላይ መንጠልጠል አልነበረብህም። ምን ነው እንዴ? የልጆቼን የትምህርት ቤት ውዝፍ የ3 ወር ለመክፈል ስላልሞላልኝ ነው። ሌላው ቀርቶ በዱቤ የወሰድሽውን የሁማን ሄር እና የመዋቢያ ኮስሞቲክሶች 45 ሺህ ብር ለመክፈል ስላልሞላልኝ ነው። ምን ነው እንዴ? አይ ሰው አይደለሽ እንዴ? ሰው አይደለሽም እንዴ ያልከኝ? አሁኑኑ ፍቺ እፈልጋለሁ። አሁኑኑ ሰላም እንዴት ነሽ? ቀብዱን ይዤ መጥቻለሁ። ቆንጆ ቁም ሳጥን እንደምትሰራልኝ አልጠራጠርም። ምንም ችግር የለም። እመቤቴ ልመናዬን ሰማሽ? ጨረስክልኝ እንዴ? ያንቺን ጨርሼዋለሁ። ይሄው ገብተሽ ማየት ትችያለሽ። ፊኒሺንግ ግን የቀረው በዚህ ሳምንት አስረክብሻለሁ። ምን ማለት ነው? እኔ ገንዘቤ ከፍያለሁ የማሰራው ስራ ነኝ እኮ ነው። እንዳንተ በእኛ ገንዘብ እሱ ሰው ታስታክሰው የዚህ ሁሉ ሰው ቀብድ እየተቀበል አላበዛኸው? የዚህ ያሉ ሰው ቀብድ እየተቀበል እንደውም ከህግ ጋር ነው ጨርሰው። ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ከትምህርት ቤት ነበር የምደውለው። የ3 ወር የወር ክፍያ ስላልተከፈለ ማክሰኞ ፈተና ላይ መቀመጥ አይችሉም። እሺ እሺ እሺ። ለምን እንደሆነ አላውቅም። አንድ ችግር ሲገጥመኝ ችግሮቹ ተደራርበው ትንፋሽ ያሰጡኛል። ከጎን ያሉ የምላቸው መልካም ሰዎች ሁሉ ይከፉብኛል። የመከራዬ ቀን የሚያልፍ አይመስለኝ፣ ግን ይመሻል፣ ይነጋል። ነገ ሌላ ቀን ነው። አዝናነው ዶዲ፣ በአሁኑ ሰዓት ይሄንን ባልል ደስ ይለኝ ነበር። ሁኔታህም ስለምረዳ የ4 ወር ቤት ኪራይ አልጠየቅኩም። ከነገ ዛሬም ትሰጠኛለህ ብዬ ጠበቅኩክ። አሁን ግን የቤት ኪራዩን ትቼ እልካለሁ። ከነገ ጀምሮ ቤቴ ለቀህ እንድትወጣ። እቃህን አሁን መሰብሰብ ጀምር። በአንተ ምክንያት ማንም ሰው መጥቶ እንዲጮህብኝ አልፈልግም። በነገራችን ላይ ባሎች ለጭባጭቤ መጫወት የሚያዝናናኝ ነገር እንደሌለ ታውቂያለሽ። እኔ ደግሞ እንደ ባሎች የሚያሳዝነኝ ነው በተለይ ያንቺ ባል። ኧረ እባክሽ ምን ያሳዝን? ከአንቺ 4 ልጆች መውለዱ ነው። ኧረ እባክሽ በጣም ነው ያዘንሽው። ቢል አስተናጋጅ ቢል አምጣልኝ። ሄሎ 4,000 ብር አስገባልኝ። ለልጆች አስቤዛ እየገዛሁ ነው። እሺ ቶሎ እሺ እሺ። ልጆችን ግን ትወዳቸዋለሽ? እኔ እናት ላይፍ ማሳለፍ ነው የምፈልገው። ልጆች ምናምን ኮተት አልፈልግም። ታዲያ ለምን ነው ለብቻቸው? አይገርምሽም? ወራሽ መስሎኝ ሀብታም ቤት ሳገኘው ልጃቸው ነበር የመሰለኝ። ለካ እንጀሬ በካርቶን ተጠቅልሎ መንገድ ዳር ተጥሎ ነው ያገኙት። ስለ ባለ ሀብቱ ወስደው አሳደጉት። ድንገት እሳቸው ሲሞቱ ወንድሞቹ ወራሽ አይደለህም ብለው በዜሮ አስወጡት። ወይ ሲያሳዝን! ምን ያሳዝናል? ይሄ ወብ ዘራሽ። በእናትሽ ተነሽ እንሂድ። ምን ነው መብራን፣ የልቤን አንቺ ታውቂያለሽ። በቃ ራሴን ላጠፋ ሞክርና ከኔ ውጪ ምንም ዘመድ የሌላቸው ልጆች ያሳዝኑኛል።
እንዬ ኔ አንበሳ እንዴት ናችሁ? ደህና እማዬስ እንጃ ጠዋት ነው ወጣችሁ። ምግብስ አልሰራችላችሁ? ከጠዋት ጀምሮ ምግብ አልበላም። ምንም አልበላችሁ? በቃ ኑ እቺን ሙዝ ብሉ እስከዛ። እሺ ኑ ግቡ ኑ። ሄሎ አቤት። አስቤዛውን ይዘሽ እየመጣሽ ነው? 4 ሺህ ብር ሰጥተህ አስቤዛ ትመኛለህ እንዴ? ምን ማለትሽ ነው? ለልጆቹ አስቤዛ ልገዛ ነው ብለሻል እንዴ? ብር ላክልኝ ያልሽ ሰውዬ ለታክሲም ባልበቃኝም እንኳን አስቤዛ ልገዛ። እያሾፍሽ ነው? ልጆቹ እዚህ ራበኝ እያሉ ነው። ቶሎ ነይ። ግባና ሰርተህ ስጣቸው። እንዴት ነው የምትናገሪው? እንዴትስ ብናገር? አንቺ ስርዓት ይኑርሽ እንጂ። ባይኖረኝስ? ኧረ እባክሽ ተከበሪ። አንቺ ክብር የለሽም እንዴ? እንደ ባል ያረጋል እንዴ? ለልጆቼ ብዬ ነው እየታገስኩሽ ያለሁት። ምን አንተም ባልሆነህ እኔን እንደዚህ ለመናገር በቃ ጭራሽ ጆሮዬ ላይ ስልክ። አንተ ማን ስለሆንክ ነው ጆሮዬ ላይ ስልክ ምዝ? ይቅርታ መቅዲ፣ ልጆቹ ራበኝ ሲሉ ስሜታዊ ሆኜ ነው የተናገርኩት። ይራባቸው። ልጆቹን ያለ ማስራብ ስራ እኮ ያንተ ነው እንዴ? እሺ የልብህን እየተናገርክ ይቅርታ አትበለኝ። መጀመሪያ የልጆችህን መሰረታዊ ነገር ሳታሟላ ይሄ ሁሉ ልጅ መፈልፈል አልነበረብህም። በቃሽ። ከዚህ በኋላ በልጆቼ ምክንያት እንዳትናገሪ። ግንሽ ከኔ ጋር ነው። እኔን ተናገሪ። በፍጹም ከዚህ በኋላ እንዳትናገሪ። አንቺን ከመሰለኝ ሰይጣን ጋር መኖር በራሱ ለልጆቼ ብዬ ነው። እሺ ጭራሽ እኔ ሰይጣን አልሆንም። የታገስኩሽ ለልጆቼ ብዬ ነው። ልጆቼ አትበል። በልጆች ቆዳ ተቀበረ የለም። እሺ ከዚህ በኋላ የፈለግሽውን መሆን ትችያለሽ። እስከ ዛሬም ድረስ ልጆቼ ያለ እናት አንድ ቀን ማደር የለባቸውም ብዬ ነበር የታገስኩሽ። ከዚህ በኋላ ሁሉም ነገር ይሁንልሽ። እኔ ለልጆቼ አላንስምሽ። ያው ቁሳቁስሽ ይስፋሽ፣ ክፉ አይንካሽ። ምንም ቢሆን ምንም የልጆቼ እናት ነሽ። ምክንያቱም ከኔ ከአባታቸው በላይ አንቺ እናታቸውን ነገ ይፈልጋል። ከፀሐይ በታች እናትን የሚተካ ምንም ነገር የለም። አዝናለሁ መቅዲ። ከዚህ በኋላ የልጆቼን አላውቅም። እኔ ግን ዓይንሽን ማየት አልፈልግም። የልጅነት ልጆቼ የኔ ደስታ ፈገግታዎቼ ሲደክመኝ መጽናኛዎቼ ሲያመኝ መድኃኒቶቼ ዓለሜ ናችሁልኝ ለኔ ቋንቋ መግባቢያዎቼ እድለኛ ነኝ በሕይወት